አዳማ ከተማ ላይ ሽንሻኖ የሚል ቡድን አለ። ይህ ሽንሻኖ የሚባለው ቡድን የሚሸነሽነው መሬት ነው። እንዴት ይሸነሽናል የሚለውን እናያቸው። ለምሳሌ እዚህ ጋር ሜቢ ኮሚኒቲ ጋይድላይን እያስቸገረኝ ነው፣ ግን እዩት። እነዚህ ሁሉ ካርታዎች የተዘጋጁት በሽንሻኖ ቡድን ነው። የሆነ የገበሬ መሬት ገበሬው ከፈቀደ እሰየው፣ ካልፈቀደም ካርታ ይሰራሉ። አርቲፊሻል ካርታዎች ይሰራሉ። አርቲፊሻል ካርታዎቹ ይሰሩና ሁለት ነው የሚሰሩት ለአንድ ቦታ ላይ። አንደኛው ቶለ ኦልቱ የሚባሉ አሉ። ቶለ ኦልቱ ማለት በጎ አድራጊዎች ማለት ነው። በየቢሮ በነፃ የሚያገለግሉ ማለት ነው። ለዛ መሬት ሁለት ካርታ ያዘጋጁና እነዚህ ቶለ ኦልቶዎች መሬት ልማት ላይ የሚሰሩ ቶለ ኦልቶዎች ይዘው እዛ ፋይል ያደርጉታል ማለት ነው። እነዚህ እንዴት እንደሚሰራ ልንገራችሁ። ፎቶ ይለቀማል። የማንም ፎቶ ከየፎቶ ቤቱ ጉርድ ፎቶዎች ይለቀማል። ስም ይሰጠዋል። ከየት እንደመጣ የማይታወቅ ስም ማለት ነው። ሰውየው በማያውቅበት ሁኔታ ባለ ፎቶ በማያውቁበት፣ እነዚህ የምታያቸው በጠቅላላ ባለቤታቸው አያውቁትም። ባለ ፎቶዎቹ ስማቸውም የነሱ ስም አይደለም። ስም ይወጣለታል፣ ፎቶ ይለጠፍበታል፣ ካርታ ይሰራበታል። ካርታው ይሸጣል፣ መሬቱ ይሸጣል። ይሄ ነው እየተደረገ ያሉት። ሽንሻኖ የሚባለው ቡድን ይሄ ነው የሚሰራውም ከቶለ ኦልቱ ጋር። ቶለ ኦልቱ ማለት በበጎ አድራጎት ስም በየቢሮ በተለይ መሬት ልማት ቢሮ ውስጥ የተሸገሸጉ ናቸው። የሚመለከተው የአዳማ ከተማ አስተዳደር እያቸው እነዚህን ሰዎች እያቸውና እውነት መሬት አላቸው ከሆነ እኛና እናንተና እኔ እንተዛዘባለን። ዘንድሮ እኮ ሌቦች በጣም ፕሮሞት የሚያገኙበት እድገት የሚያገኙበት ስልጣን የሚያገኙበት ጊዜ ላይ ነውና ይሄ በለጠ እሱ ባለው ይባላል። ኢቲቪ ውስጥ የሚዲያ ቴክኖሎጂ ኃላፊ ነበር። አሁን የት እንደተሾመ ታውቃለህ? የአይሲቲ ፓርክ የመጀመሪያው ኃላፊው ጋር ከኔ ጋር ታስሮ ነበር። ሄኖክ ይባላል። ጂነስ ግን ያው በሌብነት ተጠርጥሮ ታስሯል። በለጠ እሱ ባለው ማለት ነው። ቆሞ መሄድ በቃ ህጋዊ ሌባ ማለት ምንም የሚምረው ነገር የለም። እኔ ኢቲቪ አብሬው ሰርቶ ያለው አለቃዬ ነበር እንዴ። ለአንድ ሳምንት እንኳን እንደግፍ ብንል መንግስት ፍቃድ አሰጠንም። ለአንድ ሳምንት እንኳን ቢያንስ እስቲ እንደግፍ ስንል እንደዚህ አይነት ሌቦችን ፕሮሞት ታደርጋለህ? ይሄን ለአንድ ሳምንት እንደግፍ እስቲ ባል ብልጽግና እስቲ ፍቀድልን። ይሄንን ሌባ እያየሁኝ እኔ ግንባር ላይ ጥይት ብትወቅስብኝ ይሻላል። ይሄ ሰውዬ እያየሁ ስልጣን ላይ መንግስት በከመደግፍ በለጠ እሱ ባለው የመጨረሻ ሌባ የሆነ ጠንቅቄ የማውቀው ሰው ከነ ማስረጃ የማውቀው ሰው አይሲቲ ፓርክ ኃላፊ ታደርጋላችሁ? በኢየሱስ በዚህ ምሽት ነው ወይንዚ ላይ ስሞትና አላወቅኩም ነበረ። በለጠ እንኳን አወቅኩኝ። አይሲቲ ፓርክ ተሾመሃል እንዴ? ሄደሱ ለፍሳት ነግረዋለህ። ከነገ ጀምሮ 100 ቪዲዮን በለቅብህ። ምድረ ሌባ በእናትህ የተሾመብን እኮ ተቸገር